ቴድሮስ ከካባራሉ የፈረንሳይ ሌጋሲዮን እግር ኳስ ክለብ ፕሬዝዳንት ነኝ። እዚህ መጥቼ ይሄንን ፋብሪካ ሳይ በጣም ሰርፕራይዝ ደምኩ። ከድሮ ጀምሮ እንተዋወቃለን። 5 አመት 6 አመት በፊት እንተዋወቃለን። ትንሽ ሱቅ ሆነ። ከዛ ጀምሮ ምን ይሰሩ እንደነበር በዚህ ፕሮፌሽናል ይሆናል ብዬ በዚህ አመት ውስጥ አልገመትኩም። አሁን ባየሁት በጣም ሰርፕራይዝ ሆኛለሁ። ማለት ዲቴይሎቹ፣ የፋብሪካው አካል፣ እየተሰሩ ያሉት ማሽኖቹ የሚሰሯቸው ነገሮች፣ የአንድ ቲም የራሱ ሎጎ ኖሮት፣ የራሱ ብራንድ ኖሮት፣ የራሱ ቀለም ኖሮት ልክ የኮርፖሬት ከለሩን ተጠቅሞ እሱን ፋይናል የሚያደርግ ድረስ እሱን ፕሮዳክት እስከሚያወጣ ድረስ የሄደበትን መንገድ ለማየት በመቻሌ ዛሬ በጣም ደስተኛ ነኝ። ዋናው ኢንተርናሽናል ብራንድ ሆኗል። የላይቤሪያ ብሔራዊ ቡድን ያቀርባል። እዚህም እንዳያችሁት የቡሩንዲ ብሔራዊ ቡድን ሙሉ ኪት ሰፕላየር ነው። የደቡብ ሱዳን እና ከሀገርም አልፎ ዓለም አቀፍ ብራንድ የሆነ ነው። ግን ዓለም አቀፍ ደግሞ የሚያሰኘው ደግሞ አብረን ደግሞ ከስር ደግሞ የማህበረሰባችንን ችግር ደግሞ አብረን ምርቶቻችንን በተመጣጣኝ ዋጋ ወጣቶቻችንን ደግሞ ለሀገራችንም ለዓለም አቀፍ ተወዳዳሪ እንዲሆኑ አብረን እናስችላለን ብዬ አስባለሁ። በጣም እናመሰግናለን። እኛ በዚህ ድርጅት መኖር ከተጠቀሙት እግር ኳስ ቡድኖች መካከል አንዱ ነን። ድሮ ማሊያ ማግኘት ምን ያክል አስቸጋሪ እንደነበረ ይታወቃል። አሁን ግን ፎር ኤኒ ካይንድ ኦፍ ውድድር ለሰፈሩ ውድድር ይሁን ለአንድ ቀን ጨዋታ ብትሆን ማሊያ ማሳተም የምትችልበት ሁኔታ ቀላል ሆኗልና ያ እንዲሁም ደግሞ ያደረገው ዋናው ነው። እኛ ክለብ እያደገ ያለ ክለብ ነው። ዋናው የዚህ የእድገታችን የጆርኒ አካል ስለሆነ ደስተኛ ነን። አሴም ታይም ዋናውም ደግሞ እያደገ ነው። እኛም የዛ ፓርት መሆናችን ደስተኞች ነው።